አይጥ እድሜ ስንት ነው? ሰላም እንደምን ቆያችሁ ቤተሰቦች። ከዛሬ ጀምሮ እስቲ መጻሕፍትን አብረን ማንበብ እንጀምር። በትረካ መልክ የተለያዩ መጻሕፍቶችን አነባለሁ ከተወሰኑ ቀናት በኋላ። ለዛሬ ግን ከምጥን ቅመም ዲያቆን ምትኩ አበራ ከጻፈው 2013 እትም ውስጥ የአይጦች እድሜ የሚል አንድ ታሪክ አለች። እሷን እናያለን። አንድ በአንደኛ ደረጃ ትምህርት ቤት የሚያስተምር አንድ መምህር ነበረ። ማስተማር ስልችት ብሎት 45ቷን ደቂቃ ቀልዶ ለመውጣት አሰበና ገና ወደ ክፍሉ እንደመጣ ወይም እንደገባ እንደዘለቀ ጥቁሩን ሰሌዳ ጠረግ ያረጉና ሲያበቃ በነጩ ጠመኔ በትልቁ የአይጦች እድሜ ስንት ነው የሚል ጽሑፍ ይጽፋሉ። ከዛ ተማሪዎች መልስ ለመመለስ ዝግጁ ይሆናሉ። ተማሪዎቹ ለመመለስ እጅ በማውጣት ጉዳዩን ያልተረዱት ልጆች በልዩ አእምሮአቸው እየተረባረቡ እኔ እያሉ መምህሩን ይጠይቃሉ። ከዛ አንዱ ተማሪ እጅ ያወጣና 3 ይላል። መምህሩም አይደለም ይላሉ። ሌላኛው ተማሪ ደግሞ 5 ይላል። መምህሩ እጅ አይደለም ይሏቸዋል። ከዚያ እያለ ተረኛው እየቆጠረ ይሄዳል። ከዚያ በኋላ አንድ ብልህ ተማሪ ነበረና እጁን አወጣ። መምህሩም እጁን አዩት። ተማሪው በጣም ተናዶ ነው። መምህር አላቸውና የአይጦች ዕድሜ ለድመቶች ይጠየቁ፣ እኛ ወደ ትምህርቱ እንሂድ አለ ብልሁ ተማሪ። ዛሬም ወገኖቼ መምህራችን መምህር ምትኩ አበራ ይህን ሲያስቀምጡልን ዝም ብሎ አይደለም። ብዙ አይጦች አሉ። ስለዚህ ስለ አይጦቹ መመለስ ያለባቸው ድመቶቹ ናቸው። ለምን? አይጦቹ የድመት ምግብ ስለሆኑ ማለት ነው። እኛ ደግሞ ወደ ህይወት፣ ወደ መንፈሳዊነት፣ ወደ ትምህርት፣ ወደ ዕውቀት፣ ወደ ማደግ እየሄድን የአይጦችን ዕድሜ ከመቁጠር ወደ ፈጠረን አምላካችን ከፍ እያል አምላካችንን እየፈለግን ከአይጦች ጋር ከምንውል ድመት ከምንሆን ወደ ፈጠረን አምላክ እያየን እርሱን እየፈለግን እንሂድ። ከዛሬ ጀምሮ ትልልቅ መጻሕፍት አሉ የተባሉ መጻሕፍቶች በእኔ ባነበብኳቸው ከወደድኳቸው እንዲሁም ደግሞ እናንተም ይሄን መጽሐፍት ተርክ የምትሉ መጽሐፍቶች አጠር ባለ ጊዜ ይተረኩና በቲክቶክም በዩቲዩብም እንደየፍላጎታችን እንለቃቸዋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ደህና ቆዩ። አመሰግናለሁ።